የ31 ዓመቱ ከድርና የ55 ዓመቷ አሜሪካ የምትኖረው ሮዛ በሐረርጌ ምድር ድል ባለ ሰርግ ተጋብቶ ነበር። መጨረሻ ግን ይህ ይሆናል ብሎ ማን አሰበ? ጋይስ ሲጀመር 2018 አገባቡ ልክ አይደለም። ለማታለ የምሬን ነው። በቫር መታየት አለበት ወይም እንደገና ባለፈው አልቅሶ አስለቀሰ እንዴ ማውነዝ እዚህ ጋር ወንዶች በትንሹ ፔሪድ ያያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። ወንዶች ፔሪድ ያያሉ አለች። ዝም አለ። ይኸው ደግሞ ብቻ የሆነ ልክ ያልሆነ ነገር አለ። እኔ የለሁበትም። ለማንኛውም ቪዲዮ ነሳቻችሁ ልመለስ። ተመንዳት 16 ሚሊዮን ብር ይዞ ጠፋ የተባለ ነው ይሄ ወጣት። ብዙዎች ግን ይዞ ጠፍቶ አይደለም ሎተሪ ደርሶት ነው እያሉ ይገኛሉ። ከዚህ በፊት እንግዲህ የአሜሪካ ዜግነት ያላትና በሚኒሶታ ከተማ የምትኖረው የ55 ዓመቷን እናቱን ያገባው የ25 ዓመቱ ወጣት 16 ሚሊዮን ብር ይዞ መጥፋቱ የተነገረ ይገኛል። ከዚህ በፊት ብዙዎች የቀረቧት ለገንዘቧ ነው እንጂ እሷን ወዳት አይደለም፣ እሷ እኮ ትልቅ ሰው ነች ሲሉ፣ እሱ ግን አፍቅሬሽና የቀኑብኝን አግብቼሽ አሳብድኳቸው ሲል አስተያየት መስጠቱ የሚታወቅ ሲሆን አሁን ግን 16 ሚሊዮን ብሩን ድርሻዬ ነው ብሎ ይዘው እንደሄደ እየተነገረ ይገኛል። እሷም እንግዲህ እያለቀሰች ቪዲዮ መስራቷን ይሄው ከላይ አያይዤላችኋለሁ። ገና ሳልፈጠር ነብሳለሁ ጌታ የኔ ነገር ታውቃለህ። አመሰግናለሁ 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 አንተ መልካም ነህ። አመሰግናለሁ የምሕረት ብዛት ደግነት ጉልበት በኔ ተገለጠ። ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው። ቆይ ኧረ ገብቼ ልኝ ነይ ሰውምዬ ነይ። ጥብስ ይዘህ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩኝ እየሳኩ ነበር። አባቴ ይዞ ላፋ ለመሰለኝ ተውየው በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ ሳትወስደው አንተ እኮ ይበረታቱ ምናምን ብለህ ስትል እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ ቆራልኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እና ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ነገር ጥም ሲያደርግ ላሽናል እንዴ? በአንድ ወቅት ማህበራዊ ሚዲያው ላይ ከፍተኛ ትኩረት ስበው የነበሩት እነዚህ ሮዛና ከድር የተባሉ ጥንዶች በድጋሚ የማህበራዊ ሚዲያውን አየር ተቆጣጥሮታል። እነዚህ በድሬዳዋ ከተማ የሚኖሩ ጥንዶች ትዳራቸውን ወደ ማህበራዊ ሚዲያው በማምጣታቸውና በተለይም ባልተለመደ መልኩ የሮዛ ከባለቤቷ በእድሜ መብለጥ ትዳራቸው የበርካቶችን ትኩረት የሳበና የተለያዩ አስተያየቶች እንዲሰነዘሩበት ምክንያት ሆኗል። አሁን ላይ ጥንዶቹ እንደተለያዩና ከድር ውድ ገንዘብ የሚያወጣ ተሽከርካሪውን ሽጦ መሰወሩን የሚገልጹ መረጃዎችን በርካቶች የተቀባበሉ ሲሆን ይሄ የሁለቱ መለያየት ዜና ሐሰት እንደሆነና ጥንዶቹ በሰላም እየኖሩ እንደሆነ ጉርሻ ቤጅ አጣራውት ባለው መረጃ አጋርቷል። ውሸታሞች የኢትዮጵያን ውሸት አይታችኋል። ውሸት ከእንቅልፉ ነው የቀሰቀስኩት። አሁን ውሸት ሰላም ነው አይታችኋል። እኛ ሰላም ነው፣ ባሌ ሰላም ነው፣ ሁሉ ነገር ሰላም ነው። አይታችኋል አይደል? የውሸት ጥግ፣ የውሸት የዚህ ሚዲያ ውሸት ጥግ ደግሞ እነኛ ሰዎች ናቸው እናንተ ያውቃሉ ብላችሁ ፖለቲካ ስራው ሄዳችሁ የምትከተሉት። ሄሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ተመልካቾች? ከመጀርተን ነገ ያፈያዳ
ታዋቂ ነው ብላችሁ የምትከታተሉ ሰዎች ነው ይሄንን ፈጥሮ ሲያወሩ የነበረው። እነሱን ለማዋረድ ነው። እና ራሳችሁን እና እሱን የምትከተሉ ሰው ራሳችሁን ገምግሙና እዩ። ፒስ አውት ዊ አር ሃፒ ላቭ ዩ ጋይስ ቻው። ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመቻባለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገር ይመች አንተ ወጣት ሰርተህ ትቀየርልበታል። 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼ ከሳቸው ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገ ደባው አሳይተውናል። ላኩልኝ በየሷን ፔጅ አይነት ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላኩ። ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። ላኩልኝ ቤተሰብ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድነው ያለ አፈቀርኩት ብለው የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አርገችኝ እንዴ ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘው ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተዉ፣ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብል አልሰማ ብላችኋል። ሳላለቀስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው
እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ Baby, good morning. Good morning to baby. How are you? Good. I'm good. Okay. Okay, Mary, but I can't even tell you. Nyana. I love you too, babe. Abate. Will Marco? Yeni abat. Yeni alam? Alemi. Will Marco? Yeni fikir. Yeni tafaj? نشاط دقيقة أنا بنبلش الرخين ونديمنا ما تبلشت نبلش إيش هذي نبان نجيش تقع نقا نقا نقاطع نقا تتاك رجل تامر تتاك رجل تامر سيورابو تنجرة عالمي يعني أبات باباكو يعني تفج ويه قطامي ويه ماكو جروتو ويه ماكو وتباكو ويه البوتي جربايات انت ويه ما I love you so much baby I love you too baby نقاطع مما فاتنا قباف تامي من يلا فتر كتير نقولوا أنا أقولوا بالجيشان ما دفن دفنون أبرنا رجالنا نشكر الله يا رجل شالا تشاو شي I love you تشاو جينا تشاو شي منا بابا Mwah. Mwah.